ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ ተሸዋል ማለት ነው አይደለም? ሙሉውን ዛሬ አይቼዋለሁ። ኦሳማ ጋር ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ፣ ድምጤ ይሰማል አይደል? አዎ ይሰማል። እሺ፣ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ፣ ከኔ ታሪክ ጋር ፎቶና ድምፅ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይህን ያልኩሽ እዛ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው። የእኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ካዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድምም ወታደር የሆነ የለኝም። ሀዩ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ጥያቄውን ቪዲዮውን አትመልስ። ኦፐን ቀጥ ጠይቂያት ወሰ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንግዲህ እኔ በዚች በልጅ ዙሪያ ላይ ቪዲዮ መስራት እስከዛሬ አልፈለኩም ነበር። ምክንያቱም የተረዳሁት ነገር ግልጽ የሆነልኝ ነገር ስላልነበረ ማለት ነው። አሁን ግን ከሷ አንደበት የሰማነውን እስኪ ይዤላችሁ መጥቻለሁ። እህቶቻችንም የሰጡበትን ሀሳብ ታዩታላችሁ ማለት ነው። ግን በመጀመሪያ ደረጃ እዚህ ጋር እኛ ምን ደካማ ጎን አለብን? እኛ እንደ አንድ ሙስሊም ነን ካልን አብረን የሚሆነው ሰው ማን ነው? ከጎናችን በዙሪያችን የሚሆነው ሰው ማን ነው? ከዛ ደግሞ እና ደካማ ጎናችንን ማወቅ ያለበት ሰው ማን ነው? ያ ሰው ለምን ሊጠቀምበት ይችላል የሚለውንም ነገር በደንብ አድርገን ማሰብ እንዳለብን ተረድቻለሁ ማለት ነው። ምክንያቱም እቺ ልጅ እንደምትናገረው ከሆነ አንዳንድ ጊዜ አቅሏን ትስታለች። እንግዲህ ህመም እንዳለባት ያ በሽታ ደግሞ ሊጥላትም እንደሚችል በዛን ሰዓት የምታደርገውን ነገር ማወቅም ሆነ ማስታወስ እንደማትችል ነው የተናገረችው ማለት ነው። ስለዚህ እነዛ በዙሪያ ያሉ ሰዎች ደግሞ መጥፎ ከሆኑ እንደምታዩት እንግዲህ ይሄንን ነገር አድርገውት ሊሆን ይችላል የሚለውን ነገር አስቤ ነው ማለት ነው እኔ ሐሳቤን ማስቀመጥ የፈለኩት። ስለዚህ በመጀመሪያ ደረጃ እንደዚህ አይነት ድክመት ካለብን ማን ነው ማወቅ ያለበት፣ በዙሪያችን መሆን ያለበት ማን ነው እና የሚለውን ነገር ጥንቃቄ ማድረግ አለብን ለማለት ነው። እስኪ ቪዲዮን ነው መሳይ ጥያቄ ከዛ ትመጣለሽ በዚህ ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሻለሽ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ሻሪሽን የራሴ ነው ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታውስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ሊዞር እኮ አያዛት ነው ድገሚለት የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ሊሄድ እችላለሁ።
ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስች ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጠጽፍ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው። ቅርብ ጊዜ ውስጥ ለምሳሌ አሁን ቪዲዮን ሳየው ያንን ቪዲዮን ሳየው እኔ 1 2 ዓመት 3 ዓመት የቆየ ይመስላል። እዚህ ጋራ ደግሞ አሁን እህታችን ይሄ ቪዲዮ ከ3 ዓመት ከ2 ዓመት በፊት የተቀረጸ ይመስላል የቆየ ይመስላል ብላለች። እኔ ደግሞ የመሰለኝ ምን እንደሆነ ታውቃላችሁ? በጨለማ የተቀረጸች ወይም ደግሞ ጨለማ ውስጥ የተቀረጸች ነው የሚመስለኝ እንጂ የቆየ አይመስለኝም። ቪዲዮ ጥራት ምናምኑና የት አካባቢ ነበርሽ? ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይት ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም። እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጠበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጠበል የወሰደኝ ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በቁጥራት የሚያመጡኝ እንጂ። እንግዲህ እንደሰማችሁት ቤተሰቦቼ ይህች እህታችን ሃይማኖቷን ቀይራ እንደማታውቅና ዩኒቨርሲቲ ውስጥ እንደሆነች ግን ብዙ ጊዜ እንደሚጥላት የተለያየ ሰው ወደ ቤት እንደሚመልሳት ተናግራለች። ሱብሃንአላህ። እንግዲህ ይሄንን ሴራ ማን እንደሰራባትና ማን እንዳሰራት እኛ ባናቅም የወገኖቻችን ስራ ያሳዝናል፣ ያሳፍራልም። እንግዲህ እኛ ከዚህ የምንማረው ነገር ምን አይነት ጥንቃቄ ህይወታችን ላይ ማድረግ እንዳለብን እና ደግሞ ምን አይነት ሰውም ምን አይነት ንግግር ሊያስናግሩንም እንደሚችሉ ማሰብና መረዳት ይኖርብናል። ላለሁኝ በድጋሚ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም።